بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. وبعد السلام عليكم ورحمة الله وبركاته. إن شاء الله يونج أجر سنين يونوندم أدرس اللي يبلينه ولا أستاذ أبو نبراس እንዲደርስለት ነው የፈለገው ወንድማችን ማለት ነው። አቡ ቢያዚድ ይባላል ልጁ። ያው እኔም በአካል አላወቅኩትም፣ ኩንያውንም ነው የነገረኝ። ከከላላ ፉርቃን እንደሆነ አሳውቆም ነግሮኛል ማለት ነው። ጽሁፍ አልኮልኝ ነው፣ በድምጽ ደግሞ አቅርብልኝ የሚል መልእክት ስለሰጠኝ ነው። ትንሽ አዘግይቼበታለሁ፣ አፈውታ ጠይቀዋለሁ ማለት ነው ኢንሻአላህ። ስለዚህ ለሼኻችን አቡ ንብራስ አድርስልኝ በሚል ነው መልእክት የተቀመጠልኝ ማለት ነው። ወንድማችን ኢንሻአላህ ምናልባት እሱ በፈለገው ልክ መልእክቱን ላላደርስ እችላለሁ። እሱ በፈለገው የቃላቶች አጠቃቀም ላልጠቀም እችላለሁ። ለዚህም እንደዚሁ አፈውታ ጠይቃለሁ ማለት ነው ኢንሻአላህ። መልእክቱ ዋናው መልእክቱን ጨምቀን መያዝ እንችላለን ማለት ነው ኢንሻአላህ። ያው የግጥሙ ርዕስ አድርጎ ያስቀመጠው የኔ ዘመን ክስተት ይላል። አላህ አንድን ወጣት ለስኬት ሲመርጠው ከጨለማ አውጥቶ ዕውቀት ነው የሚሰጠው። ይህን ጸጋ ደግሞ አንተ ላይ አየሁት፣ በቅሎ እንደ ቡቃያ አፍርቶ አገኘሁት። የሰለፎች ወዳጅ አቂዳህ የጠራ ወኔህ አስገራሚ የጸና ተራራ፣ ተውሂድን የምትሰብክ በቀን በጠራራ፣ ሐቅን ለመናገር ሌት ቀን የማይደክምህ መልእክቴ ይድረስህ ከሱና ወንድምህ። አድርሱልኝ አቦ ከጀሚዕ ዓለም በቅርብ ጊዜ ወጥቶ ዕውቀትና ጥበብ መረጃ ተሰጥቶ ምን ይሆናል ሌላ ይህ ክስተት ነው ከቶ። አንተ ግሩም ሰው ነህ በተሰጠህ ጸጋ፣ በምን ይተመናል የተውሂድ ውድ ዋጋ። ከጀሚዕ ወጥተህ እኛን አስተማርከን፣ በዓለም በአደባባይ ከብረህ አስከበርከን። ያንተ አይነት ይብዛልን ደጋግሞ ይባርከን። እኔም ምልህ ጀግናው ይላል በግልጽ ንገረኝ እስኪ ልጠይቅህ፣ ምን አይነት ብትሆን ነው ሁሉም የሚያደንቅህ? ጀሚዒ ሱፍያ ኢኽዋንም አዚሩ ሁሉም የሚያደንቅህ። አላህ በእዝነቱ ምንድነው ያደለህ? ጸባይም ዕውቀትም ሁሉም አልጎደለህ። ኡስታዝ ጀግናችን ነህ ወላሂ ታድለህ። ያው አዚሩም ኢኽዋንም ጀሚዒም ሱፍዩም ሲል ያው ምንድነው ማለት ነው? ዒልሙን ያደብቁታል። ያው ተደብቀው እንደሚጠቀሙም ዒልሙን እንደሚወስዱም ይታወቃልና ነው ማለት ነው ኢንሻአላህ። እኔም ምልህ ኡስታዝ ይላል አንዱ ለሀገሩ አንዱ ለርስቱ፣ አንዱ ለልጆቹ ሌላውም ለሚስቱ። ጥይትን ወልውሎ ሰይፉንም ሳስሎ ፊቱንም ሲሟጥጥ በንደቱ ከስሎ፣ ስንት ሲሰራየን ፊቱ አሻሮ መስሎ። ለዱንያ ጥቅም በዱር በገደል ይንከራተታል፣ ሲሻው ይገድላል ያለምንም ግብ እዚያው ይሞታል። ያንተ ግን ወድህ ነው ኡስታዜ ከጀሚዕ ዓለም አላህም አውጥቶህ የተውሂድን ሰንደቅ አድምቆ አሳይቶህ፣ ልብህንም አጥቦ በጸባይ አጉልቶህ። አንዱን ስታስተምር አንዱን ስትወያይ፣ ከአንዱ ስትገናኝ ከአንዱ ስትለያይ፣ ሕይወትህ በሙሉ በተውሂድ ተቋጥሮ ተፈትኖ ዘልቋል እንደ ወርቅ ነጥሮ። ጀግናችን ኡስታዜ በቃላትህ ቀስቶች ስንቶች ተማረኩ፣ በእውቀትህም ሰበብ ስንቶቹ ተነኩ። ስንቶቹ በጥሪህ አምነው እጅ ሰጡ፣ ስንት የሱና ጠላት አምነው እጅ ሰጡ። ስንት ያላህ ጠላቶች አርፈው ተቀመጡ፣ ስንት ሞሉ እስካሁን ወደ ሐቅ የመጡ። አንተማ ክስተት ነህ የመረጃ ኩንታል የቃላት ቀማሪ፣ የተስፋ ጸዳል ነህ የተውሂድ አብሳሪ። ጀግንነት እንዳንተ ነበር ከሆነማ ወደ አላህ ተጣሪ ድምፁን የሚያሰማ። ኡስታዜ እወድሃለሁኝ ይላል ወንድማችን ማለት ነው። ምንም ባንዛመድ በደምና ስጋ ብንኖር ለየቅል እዚህ ጋር እና እዚያ ጋ፣ ምን ባንነጋገር ምን ባንጠጋጋ፣ የአላህን ጥላት ጨምቀህም ስታርደው፣ ከፊትህ ሲዋዥቅ ቅጥፈት የለመደው፣ ፈትፍተህ መጥነህ ሐቅን ስታጎምደው። እንዴት ነው ሙስሊም ሰው አንተን የማይወደው? እጅግ ከልባችን እናከብረሃለን ወላሂ ለሊላህ እኛ እንወድሃለን። ሐቅ ላይ ነህ እኮ እንዴት እንሆናለን?
ከተዋደደ ልብ በተውሂድ በሱና ከተቀራረበ የአላህን አደራ ውብ የእስላም ጸባይ ከላይ ከደረበ ወንድምና ወንድም ለመሆን ከበቃ መወለድ ቋንቋ ነው ወንድሜ ነህ በቃ። የተሰለፍክ ወጣት ከጀግኖቹ ተርታ አብሽር ከጎንህ ነን በዳዕዋህ ላይ በርታ። አንተ ማለት እኮ ስድብ ዛቻና ስር ሁሌም አይበግርህ እንኳንስ ሙስሊሙን ካፊር ያለዝባል ግሩም ንግግርህ። ወንድም ዓለምዬ እስኪ ልጠይቅህ እኔም ጠይቅህ ኡስታዜ እንዴት ነው ከዚያ ጉድ ወጥተህ የመጣኸው? ይህን የሐቅ መንገድ የሰለፎች መንሃጅ በምን መቼ ጊዜ እንዴት አገኘኸው? ኡስታዜ አንተ ማለት እኮ ሰገነት አርማ ነህ። ኡስታዜ አንተ ማለት ሰገነት ነህ አርማ የብዙሃኖች ድምፅ የዘመኔ ፊርማ መረጃ እየጠቀስክ ሕዝብዬ አስጨናቂ አብሽሩ ባይ ጀግና ሙስሊም አነቃቂ። በምን ቃል ልጀምር ስለምንህ ላውራ ጀግና ነህ ሐቀኛ የብርሃን ጮራ ጸባይህ ግሩም ነው በእውቀት ስትጣራ። የኢስላምን ውበት አላህ አድሎሃል በእውቀት ሞሽሮ ሐቅንም ሰጥቶሃል። አላህ በጥበቡ ለኢስላም የጠራህ ቀርተህም ወጥለህ ሐቅን የተመራህ ደግሞም ጠላቶችህ እጅግ ይፈሩሃል ከዚህ ሁሉ መሃል አንተኑ መርጦሃል። ደፍሬ ልንገርህ ያለምንም ስተት ኡስታዝ አቡ ንብራስ የኔ ዘመን ክስተት ከአንተ ወንድም አቡ ቢያዚድ ከከላላ ፉርቃን መስጂድ። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱ።